እዚህ ቪዲዮ ላይ ክሊክ ካደረጋችሁ ገና ከመጀመሪያው እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም ይሄ ሚስጥር በእርግጠኝነት ማንኛውም አይነት ሰው ሼር ለማድረግ ፈቃደኛ አይደለም። እጅግ በጣም ፓወርፉል የሆነ ፍሪ የሆነ ኤአይ ቱል ነው ማሳያችሁ። እስከ መጨረሻው ተከታተሉ። ይመቻችሁ። መጀመሪያ የምፈልገውን አይነት ፎቶ ዳውንሎድ እናደርጋለን። ከፒንትረስት ሆነ ከኢንስታግራም እኔ የምፈልገውን ፎቶ ኢንስታግራም ላይ ዳውንሎድ አደርጋለሁ ማለት ነው። የምፈልገውን ፎቶ ከመረጥኩኝ በኋላ በቀጥታ ወደ ቻት ጂፒቲ ነው የምንሄደው ማለት ነው። ጉግል ላይ ገብተን ቻት ጂፒቲ ጋር በመሄድ እጅግ በጣም የምወደው ፊቸር እዚህ ጋር ቮይስ አሲስታንቱ ነው። ቮይስ አሲስታንታችን ተጠቅመን ፕሮምፕት እንሰራለን ማለት ነው። ይሄ ፕሮምፕት ለቪዲዮአችን እጅግ በጣም ጠቃሚ የሆነ ቱል ነው። ቤዚክሊ የሚያደርገው ትዕዛዝ ነው የሚሰጠው ማለት ነው። ይሄን ፎቶ ወደዚህ ቀይርልኝ፣ ኳሊቲውን፣ ሙቭመንቱን፣ እያንዳንዱን የሆነ ዲቴሎችን በስነስርዓት እንዲሰራ ነው የሚያደርግልን ማለት ነው። ይህ ፕሮምፕት እንደምታዩት በቀላሉ የተሰጠንን ፕሮምፕት ኮፒ እናደርጋለን። ኮፒ ካደረግን በኋላ ወደ ዌብሳይቱ እንሂድና መጀመሪያ ፎቶዎችን እንመርጣለን። ከዛ እዚህ ጋር እንደምታዩት ዲስክራይብ ዮር አይዲያ የሚለው ጋር እዛ ጋር ጫን እናደርግና ፔስት እንለዋለን ማለት ነው። የዌብሳይቱን ስም በቪዲዮ መጨረሻ ላይ የምናገር ይሆናል ማለት ነው። ተከታተሉ። እንደምታዩት እዚህ ጋር ካስገባን በኋላ ፕሮምፕታችንን እንደምታዩት ወደ ጎን በማድረግ እዚህ ጋር ዲዩሬሽን የምትለው ጋር እንሂድና 10 ሰከንድ እናደርገዋለን ማለት ነው። 10 ሰከንድ የምናደርግበት ምክንያት ቪዲዮአችን ረዘም ያለ እንዲሆን ነው። ዲዩሬሽናችንን ካስተካከልን በኋላ ሬሽዮ የሚባል ነገር አለ። ሬሽዮ ማለት የቪዲዮ ሳይዙ ሲሆን እሱን ገብተን እናስተካክላለን ማለት ነው። የቪዲዮ ሬሽዮአችንን እንደምታዩት ለእናንተ የሚሆነውን ሬሽዮ ትመርጣላችሁ። አይ ቲንክ 3:4 አሪፍ ሳይሆን አይቀርም። 3:4ን ቹዝ አድርገናል። እንደምታዩት ክሮፕ እንለዋለን ማለት ነው። ክሮፕ ካልነው በኋላ እንደምታዩት በዚህ መልኩ ክሮፕ አድርጎ ከነ ፕሮምፕታችን አስቀምጦታል። ከአሁን በኋላ ጀነሬት ላይ ክሊክ እናደርጋለን። ጀነሬት ካልነው በኋላ እንደምታዩት እያዘጋጀልን ነው። እንደምታዩት ቶሎ ፐርሰንቱ ይሄዳል። እንጠብቀዋለን ማለት ነው የተወሰነ። በሰከንዶች ውስጥ እጅግ በጣም የሚገርም ሪዛልት ነው የሚሰጠን ማለት ነው። አብረን እናያለን። እንደምታዩት ከዛ በፊት ግን ወደ ቻት ጂፒቲ እንሄድና የቪዲዮአችንን ታምኔል እንሰራለን ማለት ነው። ለታምኔል አሰራር እጅግ በጣም አሪፍ የሆኑ ታምኔሎች እንዴት እንደምሰራ ከዚህ በፊትም ቪዲዮ ሰርቼላችኋለሁ። እዛ ጋር ገብታችሁ ማየት ትችላላችሁ። አሁን በቀላሉ ታምኔላችንን እንሰራለን ማለት ነው። እዚህ ጋር ገብተን ታምኔል አሰራር ከፈለጋችሁ እንዳልኳችሁ እዚህ ዩቲዩብ ቻናል ላይ በጣም ገራሚ የሆኑ ዩቲዩብ ታምኔሎችን እንዴት እንደምትሰሩ ፉል ቱቶሪያል ሰርቻለሁ ማለት ነው። እናንተ ገብታችሁ ቼክ አድርጓቸው። እንደምታዩት አሁን ክሬት እያደረገን ኢሜጃችንን ወደ ዌብሳይቱ እንመለሳለን ማለት ነው። ወደ ዌብሳይቱ ስንመለስ አሁን ስሙ ልንገራችሁ። የዌብሳይቱ ስም ራንዌይ ይባላል። እንደምታዩት እዚህ ጋር አፕሎድ ኢሜጅ ብለን የምንፈልገውን ኢሜጅ እናስገባለን። ቅድም እንዳሳየኋችሁ ራንዌይ ይባላል። ክሮም ላይ ገብታችሁ ቼክ ማድረግ ትችላላችሁ። ሪዛልቱን አብረን ቼክ እናደርገዋለን ማለት ነው። ከዛ በፊት ግን ሰብስክራይብ ማድረግ እንዳይረሳ። ሉክ ዲቴይል ልዩት በእናታችሁ። በጣም የሚገርም የሆነ ዲቴይል ነው። የሚገርም ኳሊቲ ያለው አሪፍ ቪዲዮ ነው የሰራልን። ቼክ አድርጉት።